ሰሞኑን በነበረው የጠፈር ጉዞ ማለት ወደ ጨረቃ ጉዞ እጅግ በጣም አነጋጋሪ የሆነ ነገር ተሰምቷል። ጠፈርተኛው መሬትን ለቆ ሲሄድ የነበረው ሐሳብና ሁኔታ ተቀይሯል። ይህን ነገር ልንገራችሁ፣ እጅግ በጣም አስገራሚ ትንግርት ነው። እንደሚታወቀው ከሰሞኑን አሜሪካን ታሪክ ሰርታለች። ከእንደገና አርቴሚስ ሁለተኛ በተባለችው መንኮራኩር እንግዲህ ወደ ጨረቃ ጉዞ አድርገው ነበር። በጨረቃም ቆይታ አድርገው እንግዲህ ተመልሰዋል ወደ መሬት። ይህንን ጉዞ ስኬታማ በሆነ መልኩ ካከናወኑ በኋላ ወደ መሬት የተመለሱት አራቱ አስትሮኖቶች መካከል የዚህ ሚሽን ዋነኛ አስትሮኖትና መሪ የሆነው ሬድ ዋይዝማን የተሰኘው አስትሮኖት ወደ መሬት በተመለሰ ወቅት እጅግ በጣም አስገራሚ ነገር እንደገጠመው ራሱ አጋርቷል። ይህንም ወደ እናንተ ላድርስ። እሱም በሰጠኝ ኢንተርቪው ላይ እንደተናገረው ከሆነ ቀናትን የፈጀውና ከ400,000 ኪሎ ሜትር በላይ ከመሬት ርቀው የተጓዙት በቀናት በጨረቃ አካባቢ የነበራቸው ቆይታን ጨርሰው ወደ መሬትም ስኬታማ በሆነ መልኩ ከተመለሱ በኋላ ለሕክምናና ለቼክአፕ በአሜሪካን ወታደራዊ መርከብ ላይ ያርፋሉ። ታዲያ አስገራሚ ጉዳይ የተፈጠረው እዚህ ጋር ሲሆን እሱም እንደተናገረው ከሆነ አንድ የአሜሪካን ወታደር ወደ እኔ ይቀርባል ይላል። ታዲያንም የአሜሪካን ወታደር ከዚህ በፊት አይቼውና ተመልክቼው ማላውቀው ወታደር ሲሆን ወደ እኔ የቀረበው አንገቱ ላይ መስቀል አንጠልጥሎ ነበር ይላል። ታዲያ የወታደር በአንገቱ ላይ ያደረገውን መስቀል ስመለከት ምንም በማላውቀው መልኩ አይኖቼ ውስጥ እንባ ይፈስ ጀመር ይላል። በፍጥነትም የማላውቀው ስሜት ሰውነቴን ወረረ ሲል ይናገራል። እሱም እንደተናገረው ከሆነ ከዚህ በፊት ምንም አይነት እምነት የለኝም ወይም የትኛውም ሃይማኖት ተከታይ አልነበርኩም። ነገር ግን ይህንን መስቀል ስመለከት ሰውነቴን ወረረው። በዚህም እጅግ በጣም ለመግለጽ ከባድ የሆነ ስሜት ተሰማኝ ሲል ገልጿል። ታዲያ ይህ ብቻ አይደለም። ለተነገረውና የተለያዩ ሚዲያዎች እየዘገቡት እንዳለው ከሆነ ይህ አስትሮኖት ከዚህ ክስተት በኋላ ወደ ክርስትና ሃይማኖት እንደተመለሰ የተለያዩ ሚዲያዎች እየዘገቡት ይገኛሉ በአሁኑ ወቅት በሚገርም ሁኔታ። ታዲያ ይገርማል። የመስቀሉ ኃይል ታላቅ ነው። ከአይምሮም ከቴክኖሎጂም በላይ ሆኖ ዓለማችን አጠፈሯ በእጄ ላይ ሊሆን ከሚለው ሳይንቲስት አንዲት የሰው አንገት ላይ የተንጠለጠለች ትንሽዬ መስቀል ድል አድርጓለች፣ ወደ ክርስትናም እንዲመለስ ረድቷለች ተብሎ የተነገረ ይገኛል። ታዲያ እጅግ በጣም ይገርማል። ታዲያ በመስቀሉና በመስቀሉ የተሰቀለው ከምንም ነገር በላይ መሆኑን ተረድተው በየገዳሙ በየበረሃው እንዲሁም በየዋሻው በሱ ፍቅር ተማርከው ዓለምን ትተው የመነኑለት በሀገራችን ላይም ሆነ በዓለም ላይ የሚገኙ እጅግ በጣም ብዙ እናትና አባቶች አሉ። ታዲያ እነሱ መስዋዕትነትና ለፈጣሪያቸው ያለው ፍቅራቸው ገብቶን በስጋ እነሱን እስክንቀላቀላቸው ድረስ ለነሱ ድጋፋችንን ማድረግ እንቀጥል። ታሪኳ ላይ እንደምትመለከቱት እናንተ ባረጋችሁት አስተዋጽኦ በሙታን ሰማር ቅዱስ ሚካኤል አንድነት ገዳም ውስጥ የሚገኙ እናትና አባቶቻችን ካሉባቸው ችግሮች ፋታ ያገኙ ዘንድ የተለያዩ ስራዎች እየተሰሩ ይገኛሉ። በዚህ መልኩ ብፁዕ አባቶቻችንን ወደ ቦታ በመሄድ እናንተ ያረጋችሁት አስተዋጽኦ ምን ላይ እየዋለ እንደሆነና ፕሮጀክቶቹ እንዴት እየሆኑ እንዳለ በዚህ መልኩ ተመልክተዋል። የሁለቱም ሀገራት መሪዎች በፓኪስታን ወይም ኢስላማባድ እስካሁን ድረስ አልተገኙም። ይህም እንግዲህ ነገሮችን የበለጠ ያወሳሰባቸዋል። ምክንያቱም ከዚህ በፊት እኔም እንደነገርኳቸው የአሜሪካን ቫይስ ፕሬዚዳንት እንግዲህ ፓኪስታን እንደገቡ ተናግሬ ነበር። ብዙዎች መረጃዎች በዛ መልኩ እየወጡ ነበር። ነገር ግን በአሁኑ ሰዓት እንደወጣው ከሆነ የአሜሪካን ቫይስ ፕሬዚዳንት ዋሽንግተን ዲሲ ዋይት ሃውስ ነው ያሉት በአሁኑ ሰዓት። ኢራንም የተደራዳሪ አካሎችን አልልክም፣ ምክንያቱም የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ የሆርሙዝ ሰርጥን ካልከፈቱና የነን እርምጃ ካልወሰዱ ወደዛ ድርድር አካላቶችን አልልክም ሲሉ ተናግረዋል። ነገር ግን ከዚህ በፊት ሲነገር እንደነበረው የአሜሪካን የተደራዳሪ ቡድን ማለትም ቫይስ ፕሬዚዳንቱን ጨምሮ ፓኪስታን ገብቷል የሚለው ሐሰት እንደሆነና እናም ሁለቱ አካላት ተመልሰው ወደ ጦርነት የሚገቡ ይመስላል። ምክንያቱም ደግሞ የተኩስ አቁም ስምምነቱ የሚያበቃው በነገው ዕለት ነው እና ምንም እንኳን ኢራን ለፓኪስታን ቅርብ ብትሆንና የሚፈጅባት ጊዜ ማለትም ከወሰኑ ለመሄድ የሚፈጅባቸው ጊዜ እጅግ በጣም ትንሽ ቢሆንም ነገር ግን አሜሪካን ከፓኪስታን እጅግ በጣም ነው የምትርቀው። ኢቨን ድርድሩን ለማድረግ በአሁኑ ሰዓት ራሱ ቢነሱ ሲስፋየሩ ሳያልቅ ለመድረስ እንግዲህ ያስቸግራቸዋል ተብሎ የተነገረ ይገኛል። ይህም ማለት የስምምነት የመሆን ፕሮባቢሊቲው ማለትም እነዚህ ሀገራት የመስማማትና ጦርነቱን ለማቆም የሚያደርጉት ድርድር ላይሳካ ይችላል፣ ጦርነቱን ሊቀጥሉት ይችላሉ ተብሎ ይታሰባል። ይህም ዕጣ ፈንታ እንግዲህ ለዓለም ሕዝብ ሁሉ ይተርፋል ማለት ነው። ብሩክ አዲስ ነገር ካለ መመለስ ይሆናል። የሀገሮቹ እንዲሁም የዓለማችን ዕጣ ፈንታ ሊወሰን የሰዓታት ዕድሜ ብቻ ነው የቀረው። ታዲያ እዚህም ጦርነት ሁኔታ በመጪዎቹ 24 ሰዓት ውስጥ የሚወሰን ይሆናል። እነዚህ ሀገራት ስምምነት ላይ ይደርሳሉ ወይም አይደርሱም? ዓለማችንንም ለወራት እጅግ በጣም ከባድ ሁኔታ ውስጥ ያስገባው ጦርነት ይቋጫል ወይስ አይቋጭም? የዚህ ምንቅጭ የሆነ መልስ ሊታወቅ የ24 ሰዓት ዕድሜ ብቻ ነው የቀረው። ሁለቱም ሀገራት እንግዲህ የተቃረነ ሀሳብን በአሁኑ ሰዓት እያራመዱ ይገኛሉ። እንደሚታወቀው የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ ኢራን ምንም አይነት የኒውክሌር መሳሪያ ሊኖራት አይገባም፣ ያላትንም ያበለጸገቻቸውና የደበቀቻቸውን ዩራኒየሞች ልታስረክብ ይገባል ሲሉ ነው የሚናገሩት። በዚህ ላይም የኢራን ውጭ ጉዳይ ሚኒስትር እንግዲህ እንቅጩን አሳውቋል። በዚህ ላይ እንደተናገሩትና ስፖትኒክ እንደዘገበው ከሆነ ኢራን የኒውክሌር ክምችቷን አሳልፎ መስጠት በድርድሩ ላይ የሚቀርብ አማራጭ አይደለም ሲሉ አሳውቀዋል። ኢራን ያበለጸገቻቸውን የዩራኒየም ክምችቶችን ለአሜሪካም ሆነ ለማንኛውም ሌላ ሀገር አሳልፋ የመስጠት ጉዳይ በአሁኑም ሆነ ባለፉት ድርድሮች ላይ ተነስቶ እንደማያውቅ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በአሁኑ ሰዓት አሳውቀዋል። በዚህ ሀሳብ የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ ይስማማሉ ወይስ አይስማሙም? አብረን የምንመለከተው ይሆናል። ዓለማችን ዋና ፖይንቷ ላይ በአሁኑ ሰዓት ተገኝታለች። ምን ይከሰታል በሚቀጥሉት 24 ሰዓት ውስጥ የሚታይ ይሆናል። በተጨማሪም ሁለቱ ሀገራት ስምምነት ላይ መድረስ ካልቻሉ በኢራን ከባድ የሆነ ቦምብ ይዘንባል ሲሉ ተናግረዋል የአሜሪካን ፕሬዚዳንት ዶናልድ ትራምፕ። እንዲሁም በተጨማሪ የአሜሪካን ፕሬዚዳንት ፖስት ባደረጉት መሰረት ወደዚህ ጦርነት እንድገባ ፈጽሞ እስራኤል እኔ ላይ ኢንፍሉዌንስ አላደረገችም ወይም ተጽዕኖ አላደረገችብኝም፣ ነገር ግን ከቀድሞ ጀምሮ ሳስበው የነበረው ማለትም ኢራን የኒውክሌር ቦምብ እንዳትታጠቅ ሳስበውን ሀሳብ የኦክቶበር 7ቱ ጥቃት አጠናክሮታል። በዚህም እንግዲህ እርምጃ ወስጃለሁ፣ ነገር ግን የእስራኤል ተጽዕኖ ፈጽሞ እኔ ላይ አልነበረም እዚህ ጦርነት ውስጥ እንድገባ ሲሉ ተናግረዋል። ይካን ተደራዳሪ ቡድን ማለትም ቫይስ ፕሬዚዳንቱን የአሜሪካን ቫይስ
ቫይስ ፕሬዚዳንቱን ጨምሮ እስላማባድ ወይም ፓኪስታን መግባታቸው በአሁኑ ሰዓት ተነግሯል። ይህም ድርድር አይደረግም ሲባል ነበር። ነገር ግን ነገሮቹ በፍጥነት ተቀይረው እንግዲህ የአሜሪካን ተደራዳሪ ቡድን በዛሬው ዕለት ፓኪስታን መግባታቸውና ድርድሩን እንግዲህ ወይ በዛሬ ምሽት ወይም ነገ እንግዲህ የሚጀመር ይሆናል ተብሎ የተነገረ ይገኛል። ተጨማሪም የአሜሪካን ፕሬዚዳንት ዶናልድ ትራምፕ ከፓኪስታን የወታደራዊ ዋና አመራር ከሆኑት ጋር እንግዲህ ንግግር አድርጓል በስልክ። በዚህም ንግግራቸው ላይ ሁለተኛው የአሜሪካና የኢራን ድርድር መልካም ሁኔታ ላይ እንዲደርስ እንግዲህ በሆርሙዝ ሰርጥ የተከሰተው ማለትም አሜሪካን ብሎኬጇን እንድታነሳና በዛሬው ዕለት ወይም በነገው ዕለት የሚደረገው ድርድር መልካም ሁኔታ ላይ እንዲደርስ እንግዲህ የበኩላቸውን እንደሚያደርጉ የአሜሪካን ፕሬዚዳንት እንግዲህ ለፓኪስታኑ ወታደራዊ አመራር ቃል ገብተዋል ተብሎ የተነገረ ይገኛል። ነገር ግን በአሁኑ ሰዓት እንደተነገረው ከሆነ በአሜሪካና በኢራን መካከል ድርድር ለማድረግ የአሜሪካን ከፍተኛ አመራሮች ኢስላማባድ ወይም ፓኪስታን መግባታቸው ተነግሯል። ብዙዎች እየተነጋገሩበት ይገኛል። የዓለም ሀገራት እጅግ በጣም መሰልቸት ላይ እየደረሱ ይገኛሉ። ኢኮኖሚም እጅግ በጣም የተጎዳ ነው። ይህም ግጭት እንግዲህ የተለያዩ ኢንተርናሽናል የሆኑ ድርጅቶችን ማለትም እንደ ዩኤን ሴኩሪቲ ካውንስሎችን እንግዲህ በጣም ትልቅ ትዝብት ውስጥ የከተተ ሲቹዌሽን ሆኖ ተገኝቷል። ምንድነው እነዚህ ድርጅቶች እያደረጉ ያሉት? ጥርስ የሌላቸው ድርጅቶች ናቸው እስካሁን ድረስ። እነዚህም ኢንተርናሽናል የሆኑ ተቋሞች የተቋቋሙበት እንደዚህ አይነት ችግሮችን ለመፍታት ነው። ነገር ግን ምን አይነት እርምጃ እየወሰዱ ነው? በዚህም ችግር ላይ እነሱ እንደተመሰረቱበት መስመር ልክ ለምንድነው ስራቸውን የማይሰሩት? ምንድነው ፕሮዳክቲቭ የሆነ ነገር የማያሳዩኝ ለሚለው ቅሬታ እንግዲህ እነሱ ላይ የተነሳባቸው ይገኛል። የቻይናም የውጭ ጉዳይ ሚኒስትር በአሁኑ ሰዓት እንዳሳወቀው ከሆነ ዓለማችን ይህ ነገር ይበቃታል፣ በቂ ነገር ተመልክታለች፣ ይህ ነገር ሊቆም ይገባዋል ስትል እንግዲህ በአሁኑ ሰዓት ድምጿን እያሰማች ትገኛለች። በተጨማሪም ራሻ ድምጿን እያሰማችና ተቋሟን እየተናገረች ትገኛለች። እሷም እንደተናገረችው ከሆነ በአሜሪካና በኢራን መካከል የነበረው ንግግር ከእንደገና ሊጀመር ይገባዋል። በሁለቱ ሀገራት መካከል የተፈጠረውን ችግር በዓለማችን ላይ ከባድ የሆነ ውድመትን እያመጣ ነው ስትል እንግዲህ ራሻ ተናግራለች። ነገር ግን ሁኔታዎች ምንም የመለሳለስ መንገድ እያሳዩ አይደለም። በቀደም እንደነገርኳችሁ እንግዲህ አሜሪካም የተናገረችውን ነገር ልታደርግ ይችላል። በትናንትናው ምሽት ላይ የሆርሙዝን ሰርጥ አልፎ ሲጓዝ የነበረን ብረትነቱ የኢራን መርከብ የሆነ ማለትም የካርጎ መርከብ የሆነ ነዳጅ የሚጫነው ካርጎን የጫነው ማለትም የተለያዩ ሸቀጣሸቀጦች የጫነው እዚህ መርከብ ላይ እንግዲህ ማስጠንቀቂያ በመስጠት እንግዲህ የተለያዩ ሚሳኤሎችን በመተኮስ ኢንጂን ሩሙን ልታወድመው ይችላልች። በዚህም እንግዲህ ደግሞ ትናንትና ሌሊቱን ደግሞ ወታደሮቿን በመላክ ይህንን መርከብ ሙሉ ለሙሉ መቆጣጠር ችላለች። በነገራችን ላይ ሁለቱ ሀገራት የገቡት የተኩስ አቁም ስምምነት ሊጠናቀቅ 2 ቀን ብቻ ነው የቀረው። ሮብ ዕለት ይጠናቀቃል የተኩስ አቁም ስምምነቱ። ነገር ግን ሁለቱም እንደሚናገሩት ከሆነ የተኩስ አቁሙ ኦልሬዲ ተጥሷል ነው የሚሉት። ለዚህ ምክንያት ብለው እንግዲህ ዶናልድ ትራምፕ ያስቀመጡት ኢራን ከቀናት በፊት በ2 መርከቦች ላይ ተኩስ ከፍታለች ብለው ተናግሯል። ይህም እንግዲህ የተኩስ አቁምን ቀጥታ እየጣሰ ነው ብለው ተናግሯል። ኢራኖች ደግሞ እንደተናገሩት ከሆነ አሜሪካን የኢራን ንብረት በሆነ ካርጎ መርከብ ላይ ተኩስ በመክፈት መርከቡን ልታወድመው ችላለች። በተጨማሪ መርከቡን ተቆጣጥራ የግል አድርጓለች። ስለዚህ የተኩስ አቁም ስምምነቱ ተጥሷል እያሉ ነው። በተጨማሪ በአሁኑ ሰዓት እንደወጣው መረጃ ከሆነ ቻይና ከተኩስ አቁም ስምምነቱ በኋላ አድርጋ የማታውቀውን ነገር አድርጋለች። ወደ ሳውዲ አረቢያ ስልክ ደውላለች። በዚህም እንግዲህ ከሳውዲ አረቢያ መሪ ጋር ንግግር ያደረገች ሲሆን ቻይናም ጥያቄ አቅርባለች። በፍጥነት የሆርሙዝ ሰርጥን ኔጎሼት በማድረግ በፍጥነት እንዲከፈት እንግዲህ ጥያቄ አቅርባለች። በተጨማሪ በሚድል ኢስት ተጨማሪ የሆነ የተኩስ አቁም ስምምነት እንዲስማሙ ሀገራት ኢንፍሉዌንስ እንድታደርግ ማለትም ሳውዲ አረቢያ ከዚህ ሀሳብ ጎን እንድትሆን ጥያቄ አቅርባለች ቻይና። በተጨማሪ ማንኛውንም ግጭት በሚድል ኢስት ያለውን ግጭት ዲፕሎማሲ በተሞላው መልኩ እንጂ በወታደራዊ በሆነ መልኩ ነገሩ ሶልቭ እንዳይሆን ዲፕሎማሲ እንዲያስቀድሙ እንግዲህ በአሁኑ ሰዓት ቻይና ለሳውዲ አረቢያ ደውላ እንግዲህ እናሳውቃለች ተብሏል። ከዚህ የበለጠ በጣም የሚያስጨንቀው ነገር ግን የምትተማመኑበት ፖይንት የለም። ሁለቱም ሀገራት የሚናገሩትን ነገር ማለትም ቃላቸውን መጠበቅ አልቻሉ። አንደኛው ሆርሙዝ ሰርጥን ከፍቻለሁ ሲል፣ አንደኛው ደግሞ ዘግቻለሁ ይላል። አንደኛው ዘግቻለሁ ሲል ደግሞ አንደኛው ከፍቻለሁ ይላል። ነገሩ በቃ ምንም መተማመኛ የጠፋበት ሁኔታ ሆኗል። በዚህም ምክንያት የነዳጅ ዋጋ እጅግ በጣም ይቀንሳል፣ ከእንደገና ደግሞ ተመልሶ ይጨምራል። ምንም ስቴብል የሆነ ነገር መመልከት አልተቻለም። ይህንንም ዜና በመሰራበት ወቅት እንግዲህ በሆርሙዝ ሰርጥ ምንም መርከብ እያለፈ አይደለም። የዓለም ሀገራትም እንግዲህ በቂያችን ላይ ደርሰናል፣ ከዚህ በላይ መሸከም አንችልም ብለው እየተናገሩ ይገኛሉ። እኛ ንስሮች ስለሆነን ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸትና ለቅሶን ደግሞ ለቁራዎች እንተዋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሆራ ዳንዲ በተደረገው የሎጅ ምርቃት ወቅት ተናግረዋል። ይህ መልእክት ለማን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። መልእክቱን ተከታተሉት። ማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅልለን ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታው በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን
ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለው። ሙከራ ምንድነው አይለው። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈትፈቶ ሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለበት። ነገሮች እጅግ በጣም በበረታበት ወቅት እንግዲህ ስለ ድርድሩ የተሰማ ፍንጭ አለ። በዚህም እንግዲህ የኢራን የውጭ ጉዳይ ሚኒስትር ባለስልጣን የሆኑት እንደተናገሩት ከሆነ ኢራን ከአሜሪካ ጋር በድርድር ወንበር ላይ ከእንደገና የምትቀመጥበት በአንድ መንገድ ብቻ ነው። ይህም አሜሪካና ኢራን ሊስማሙበት የሚችለውን ስምምነት ፍሬምወርኩን ወይም ቅድመ ስምምነቱ ላይ ስንስማማ ብቻ ነው ብለው ተናግረዋል። በአሁኑ ሰዓት አሜሪካ ማሻፈሬን ብላ ከእንደገና ኢራን ላይ ጥቃት የምትሰነዝር ከሆነ ከኢራን እጅግ በጣም ከባድ የሆነ መልስ ምት ይጠብቃታል ሲሉ እንግዲህ የውጭ ጉዳይ ሚኒስትሩ ባለስልጣን ተናግረዋል። በአሁኑ ሰዓት የሁለቱ ሀገራትም የተኩስ አቁም ስምምነት እንግዲህ በሚቀጥለው ሳምንት የሚያልቅ ይሆናል። ሁለቱ ሀገራት ከእንደገና የድርድር ወንበር ላይ ካልተቀመጡ ይህም ድርድር መቼ እንደሚሆን እስካሁን ድረስ አልታወቀም። በወሰደችው እርምጃ ማለትም በሆርሙዝ ሰርጥ ሲያልፍ የነበረ የህንድን ነዳጅን ጭኖ እና የህንድን ባንዲራ እያውለበለበ በነበሩ ሁለት መርከቦች ላይ በከፈተችው ጥቃት የህንድ መንግስት እጅግ በጣም ተከፍቷል። በአሁኑ ሰዓትም እንግዲህ በህንድ ሀገር የሚገኙትን የኢራን አምባሳደር በፍጥነት እንዲመጡና ማብራሪያ እንዲሰጡ ጥያቄ አቅርባለች። ህንድ ታዲያ እንደሚታወቀው ህንድና ቻይና እጅግ በጣም ብዛት ያላቸው ነዳጆቻቸውን በዚህ መንገድ ነው የሚያገኙት። ይህንም ሰርጥ እንግዲህ መስተጓጎል እነሱ ላይ ትልቅ የሆነ ተጽዕኖ ይፈጥራል። በዚህም እንግዲህ አምባሳደሩ እንዲመጡ በፍጥነት ጠርታለች ህንድ። ኢራን ስለዚህ ምን ማብራሪያ ልሰጥ ትችላለች? አብረን የምናየው ነገር ይሆናል። ነገሩ እጅግ በጣም እየበረታ መጥቷል። ኢራን በሆርሙዝ ሰርጥ ሲጓዝ የነበረ የህንድን ኦይል ወይም የህንድን ነዳጅ በጫነ መርከብ ላይ ጥቃት ፈጽማለች፣ ማለትም ተኩስ ከፍታለች ተብሏል። ይህም በኢራን ወታደሮች በመጓዝ ላይ ሳለ ጥቃት የተፈጸመበት ወይም ተኩስ የተፈጸመበት መርከብ እንግዲህ በኦማን አቅራቢያ ሲያልፍ ነው። በዚህ መልኩ ማለት ነው እዚህ አካባቢ ነው ጥቃቱ የተፈጸመበት። ይህም መርከብ ተኩስ የከፈተበት ምክንያቱ ደግሞ ኢራን እንደተናገረችው የሆርሙዝ ሰርጥ ዝግ በማድረጓ ነው። ዝግ ካረገች ከሰዓታት በኋላ ነው ጥቃት ተፈጸመው ተብሏል። መርከቡም ወደ መጣበት ቦታ እንዲመለስ ተደርጓል ተብሏል። በአሁኑ ሰዓትም ሰበር ዜና ሰምቷል። ጎረቤት ሀገር ሶማሊያ የኢራንን መንገድ ልትከተል ነው ተብሎ የተነገረ ይገኛል። ስፑትኒክስ እንደዘገበው ከሆነ በኢትዮጵያም የሶማሊያ አምባሳደር ተናግረውታል። እንደተባለው በሶማሊያ የሀገርነት አንድነት ጥያቄ የሚፈጥሩ ወይም ችግር የሚፈጥሩ ሀገራት ችግር ያጋጥማቸዋል ተብሏል። ችግር የሚያጋጥማቸውም ደግሞ በቀይ ባህር ላይ በሚገኘው በባብ ኤል መንደብ ሰርጥ ላይ ነው። አምባሳደሩ ምንም እንኳን የትኛው ሀገር እንደሆነች ስም ባይጠቅሱም ነገር ግን በዚህ ሰርጥ ለማለፍ እነዚህም ሀገራት ችግር ያጋጥማቸዋል በሶማሊያ የሀገር አንድነት ላይ የሚመጡ ከሆነ ሲሉ ተናግረዋል። ሀሳባቸውም ያው ሰርጡን ዝግ እናደርገዋለን እንደ ኢራን እነዚህ ሀገራት በዚህ ሰርጥ ለማለፍ ችግር ያጋጥማቸዋል ሲሉ ተናግረዋል ተብሏል። ስፑትኒክስም ግምቱ እንዳስቀመጠው ከሆነ ይህ መልስ የተሰጠው ከሶማሊያ ለእስራኤል ነው ሲሉ ተናግረዋል። ነገር ግን አምባሳደሩ እንደተናገሩት ከሆነ በሶማሌላንድ ዙሪያ ማለትም በሶማሌ የሀገር አንድነት ላይ ችግር የሚፈጥሩ ሀገራት እነሱም ኢራን በሆርሙዝ ሰርጥ እንዳደረገችው በባብ ኤል መንደብ ማለፍ ያስቸግራቸዋል ሲሉ ተናግረው ማምኛ የጠፋውና ሁለቱም ሀገራት እንደ ራስጌ መብራታቸው እንደፈለጉት የሚያበሩትና የሚያጠፉት በአሁኑ ሰዓት የሆርሙዝ ሰርጥ መዘጋቱን እንግዲህ ኢራን አሳውቃለች። ክፍት ተደርጓል ካለች ራሱ 24 ሰዓት ያልሞላው የሆርሙዝ ሰርጥ በአሁኑ ሰዓት መዘጋቱን ኢራን አሳውቃለች። ለዚህም ምክንያት አድርጋ ያስቀመጠችው እንግዲህ የአሜሪካኑ ፕሬዝዳንት በትናንትናው ዕለት ፖስት ባደረጉት መሰረት ኢራን የሆርሙዝ ሰርጥን ክፍት ስላደረገች አመስግነው፣ ነገር ግን እሳቸው የሆርሙዝ ሰርጥን ክፍት እንደማያደርጉ ማለትም ከኢራን ወደብ ላይ የሚነሱ መርከቦች አሁንም በሆርሙዝ ሰርጥ ማለፍ እንደማይችሉና እንደሚከለክሉ የአሜሪካን ፕሬዝዳንት ባሳወቁት መሰረት ነው። እኔ ቃሌን አምኜ ምንም እንኳን የሆርሙዝ ሰርጥን ብከፍት እሳቸው ደግሞ እንደዚህ አይነት እርምጃ እየወሰዱ ስላልሆነ ከእንደገና የሆርሙዝ ሰርጥን ዝግ አድርጌዋለሁ ብላ ኢራን ተናግራለች። በዚህ ሰዓትም የዓለማችን እጅግ በጣም ኢምፖርታንት የሆነውና እጅግ በጣም አስፈላጊ የሆነው በዓለማችን ዘንድ ብዙ ቀውሶችን እያመጣ የመጣው የሆርሙዝ ሰርጥ የትኛውም ሀገር ሆነ የትኛውም መሪ በእርግጠኝነት ክፍት ሆናል ብሎ መናገር አልቻለም። ዓለማችን እቃቃ በሚመስል መንገድ ውስጥ በአሁኑ ሰዓት እየተጓዘች ትገኛለች። አዲስ ነገር ካለ መመለስ ይሆናል ብሎ መልካም ቀን ይሆንላችሁ። የሆርሙዝ ሰርጥ ከእንደገና መዘጋቱን ኢራን አሳውቃለች።